ማይክሮሶፍት ወርዳችሁ ላይ መስመር ለማስመር ሺፍት በመያዝ የማይነስ ምልክትን እንደዚህ እያደረጋችሁ ነው የምትሰሩት። እንደዚህ ከሆነ በትክክል እየሰራችሁ አይደለም ማለት ይቻላል። እንዴት እንደሚሰራ ኑ ተከተሉ ላሳያችሁ። በቅድሚያ መስመር ማስመር የፈለግነውን ዳታ ሴሌክት እናደርገዋለን። ከዛ በመቀጠል ሴሌክት ያደረግነው ላይ ራይት ክሊክ እናደርግና እዚህ ጋር ፓራግራፍ የሚለውን ነው የምንነካው። ፓራግራፍ የሚለውን ከነካም በኋላ እዚህ ጋር ታብስ የሚል አለ። እዚህ ጋር ታብስ የሚለውን እንነካለን። ከነካም በኋላ እዚህ ጋር የምንፈልገውን ያህል መጠን እንጽፋለን። ለምሳሌ እስከ 3 ከፈለግን ወይ እስከ 4 ወይ እስከ 5 እዚህ ጋር ካሉት የፈለግነውን መጻፍ እንችላለን። እኔ እስከ 3 ነው የምፈልገው፣ 3 እላለሁ። ከዛ በመቀጠል ደግሞ እዚህ ጋር የምትፈልጓቸውን መስመሮች መምረጥ ትችላላችሁ። ነጥብ ወይ እንደዚህ አይነት መስመር ዳሽ፣ ወይ ደግሞ እኔ አራተኛውን ነው የምፈልገው፣ ይሄ አራተኛውን እመርጣለሁ። እናንተ የፈለጋችሁትን መስመር መምረጥ ትችላላችሁ ማለት ነው። ከዛ በመቀጠል ኦኬ እንላለን። ከዛ የምንፈልገው መስመር ማስመር የሚፈለግነው ጋር ክሊክ በማድረግ ከኪቦርድ ታብ ስንለካ ልክ እንደዚህ እስከፈለግነው ቦታ ድረስ መስመር ያሰምርልናል ማለት ነው። ለተመሳሳይ ቪዲዮ ኮሜንት ላይ 3 ብላችሁ ጻፉልኝ። አመሰግናለሁ።